እንግዲህ ትልቁ ነገር በክርስቶስ በኩል ከአብ ጋር ታርቀናል ስንል ከማጋ ተጣልተን ነው እንዴት ነው ብለን ምን ጠይቀው ጥያቄ ነው። በሰውና በእግዚአብሔር መካከል የነበረውን ክፍተት አንድ ያደረገ እርቅን ያመጣ እንዳለ ነው ጳውሎስ በመልእክት ውስጥ እየተናገረ ያለው። ሰውና ሰው ቢጣላ ሰው መጥቶ ያስታርቃል እንደምንል እግዚአብሔርና ሰው ተጣልተዋል። ቀጥተኛ የሆነው ቃል ክርስቶስ ምንድነው? አምላክ ነው። አምላክ ወደ ምድር የመጣበት ኢንካርኔሽን ስጋ የለበሰበት ሰው የሆነበት ተስጎን ያስረዳና ያ የሆነበት ለእርቅ ነው። ከዛ ህይወት ከጨለማ እግዚአብሔር ከሌለበት ከእግዚአብሔር ርቃችሁ ከነበረበት አሁን ወደ እግዚአብሔር መግባት ይቻላችሁ ክርስቶስ ኢየሱስ በመስቀል ላይ በተንጠለጠለው ነው። ሰው ከኃጢአት ሊድን የሚችለው፣ ሰው ከዘላለም ቁጣ ሊያመልጥ የሚችለው፣ ሰው ከዘላለም በደል ሊድን የሚችለው በክርስቶስ ኢየሱስ ብቻ። ሰላም የጌታ ጸጋና ሰላም ይብዛላችሁ። እኔ ኃይለ መለኮት ብርሃኑ ይባላለሁ። እንግዲህ የቆላስያስን መጽሐፍ እያየን እንዳለነው ሁሉ አሁን ደግሞ በዚሁ ሐሳብ ላይ የክርስቶስ ኢየሱስ ከሁሉ በላይነት በሚል በቆላስያስ ምዕራፍ 1 ከቁጥር 20 አንስቶ እስከ 23 ባለው ውስጥ ከእግዚአብሔር ጋር በክርስቶስ ኢየሱስ ከእግዚአብሔር ጋር እንዴት እንደታረቀን እሱን ለመመልከት እንሞክራለን። በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድር ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ከክፉ ባህሪያችን የተነሳ ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁ ጠላቶች ነበራችሁ። አሁን ግን ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል አስታረቃችሁ። ይህም የሚሆነው በእምነታችሁ ተመስረታችሁና ተደላድላችሁ በመቆም ከሰማችሁት የወንጌል ተስፋ ሳትናወጡ ጸንታችሁ ብትኖሩ ነው። እናንተ የሰማችሁትና ከሰማይ በታች ላለ ፍጥረት ሁሉ የተሰበከው ወንጌል ይኸውም ነው። እኔም ጳውሎስ ለዚህ ወንጌል አገልጋይ ሆንኩ እያለ ይናገራል። እንግዲህ በዚህ ክፍል ውስጥ ጳውሎስ የሚናገረው ሐሳብ ምንድን ነው? ትልቁ ነገር ጳውሎስ ለቆላስያስ አማኞች የሚናገራቸው ማንና ምን እንደነበሩ ይናገራቸዋል። ቀድሞ የእግዚአብሔር ወገን ከመሆናቸው በፊት ወይም አሁን ቅዱሳን ከመሆናቸው በፊት ማን እንደነበሩ ምን እንደነበሩ ይጠቅስና ምን አይነት ድነት እንዳገኙ ከዛ ባገኙት ድነት ደግሞ እንዴት እየኖሩ እንዳለ ጳውሎስ አስረግጦ የሚናገርበት ሐሳብ ነው። እዚሁ ክፍል ላይ እንግዲህ ትልቁ ነገር በክርስቶስ በኩል ከአብ ጋር ታርቀናል ስንል የመጀመሪያ ነገር እርቅን ነው ማሰብ ያለብን። ከማጋ ተጣልተን ነው እንዴት ነው ብለን ምን ጠይቀው ጥያቄ ነው። ለዛም ደግሞ ወደ ኋላ ሄደን የዘፍጥረት መጽሐፍ ምዕራፍ 3ን የምንመለከተው ሐሳብ ነው። እግዚአብሔር አዳምና ሔዋንን ከፈጠረ በኋላ በኤደን ገነት ካኖራቸው በኋላ ነገር ግን ፍቃዱን አታድርጉ የተባሉትን አድርገው ከኤደን ገነት እንደወጡ ከዛም ሮሜ ላይ ሲናገር ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል እንደተባለ አዳምና ሔዋን በሰሩት ኃጢአት እግዚአብሔር ፊት መቅረብ የምንችልበት ወይም እግዚአብሔር ፊት የምንሆንበት ከክብሩ የጎደልንበት ኃጢአተኞች የሆንበት ነው። ስለዚህ በሰውና በእግዚአብሔር መካከል የነበረውን ክፍተት በሰውና በእግዚአብሔር መካከል ያለውን መለያየት አንድ ያደረገ እርቅን ያመጣ እንዳለ ነው ጳውሎስ በመልእክት ውስጥ እየተናገረ ያለው። ስለዚህ ትልቁ ነገር በሮሜ ክፍል ላይ ጳውሎስ የሚናገረው ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ምን ብለዋል ነው የሚለው? ኃጢአትን ሰርተዋል ከዛስ የእግዚአብሔርም ክብር ጎሏቸዋል ነው የሚለው። ስለዚህ የእግዚአብሔር ክብር የጎደለን ኃጢአት በመስራታችን ውስጥ ነው። የእግዚአብሔር ክብር የጎደለን አዳምና ሔዋን በሰሩት ኃጢአት በውርስ እንደዚሁም ደግሞ በምንሰራው ኃጢአት የእግዚአብሔር ክብር ጎሎናል። አሁን የጎደለንን የእግዚአብሔር ክብር የመለሰልን አለ ነው ጳውሎስ። ስለዚህ ራሳችሁን የቆላስያስ አማኞች ቀድሞ ምን አልነበራችሁም? ወገን አልነበራችሁም። ቀድሞ በሌላም ክፍል ላይ ጳውሎስ ሲናገር ለዚህ ዓለም ትገዙ ነበር ይላል። ቀድማችሁ ህይወታችሁን ተመልከቱ እያለ በቆሮንቶስ መልእክቶች ላይም ጳውሎስ ይናገራል። እንግዲህ በእነዚህ ሁሉ ውስጥ የሚናገረው ጳውሎስ በክርስቶስ ኢየሱስ የተሰራልን የቤዛነት ሥራ እንድናይ በክርስቶስ ኢየሱስ የተሰራልንን የማዳን ሥራ እንድንመለከት ነው። ጳውሎስ የቆላስያስ ሰዎች ቀድሞ የነበሩበትን ህይወት በማሳሰብ እንዴት ከእግዚአብሔር ጋር እርቅን እንዳገኙ የሚናገርበት ነው። እንዴት አድርጎ እግዚአብሔር እንዳዳነን በደንብ አድርጎ የሚያነሳበት ሐሳብ ነው። ስለመታረቅ ጳውሎስ በሚያነሳበት ጊዜ ቀጥታ የሚያስበው ሰውኛ የሆነውን የእርቅ ስርዓት ነው። ለምሳሌ ሰውና ሰው ቢጣላ ሰው መጥቶ ያስታርቃል እንደምንል እግዚአብሔርና ሰው ተጣልተዋል። ቀጥተኛ የሆነው ቃል በሰውና በእግዚአብሔር መካከል ያለውን ጸብ ወይም ኤፌሶን ላይ እንደሚያስቀምጠው ግድግዳ የሆነውን የኃጢአት ግድግዳ የሆነውን የሚያፈርስ የሚያገናኝ ድልድዩን የሚሰራ እርቅን ያመጣ አለ እያለ
የክርስቶስ ኢየሱስን የእርቅ ሥራ በዚህ ክፍል ውስጥ ይናገራል። እንግዲህ ቆላስያስ ምዕራፍ 1 ቁጥር 20 ላይ የሚናገረው ሐሳብ በመስቀሉ ላይ በፈሰሰው ደሙ ይላል። በምኑ ላይ? በመስቀሉ ላይ በፈሰሰው ደሙ በእርሱ በኩል ከራሱ ጋር አስታረቀን እያለ ይናገራል። ከላይ ጳውሎስ ኢየሱስ ክርስቶስ አምላክ መሆኑ ራሱ በእግዚአብሔር ዘንድ ያሉት ሙላት እግዚአብሔር ጋር ያሉት በሙሉ ክርስቶስ ጋር እንዳለ ሁሉ የተገኘው ሁሉ የመጣው በክርስቶስ እንደሆነ ሲናገር ነበር። ስለዚህ ክርስቶስ ምንድነው? አምላክ ነው። አምላክ ወደ ምድር የመጣበት ኢንካርኔሽን ስጋ የለበሰበት ይሄ ሰው የሆነበት ተስጎን ያስረዳና ያ የሆነበት ለእርቅ ነው ምሕረትን ለማምጣት ነው ብሎ ይናገርና ነገር ግን እርቁ እንዴት ነው የተገኘው ሲባል በመስቀሉ ላይ በፈሰሰው ደሙ ይላል። ክርስቶስ ኢየሱስ ኃጢአታችንን በምን ላይ ነው የወሰደው? በመስቀል ላይ ነው የሞተው። የሰው ልጅ ከኃጢአቱ ሊድን የሚችልበት ምንም አይነት መዳኛ መንገድ የለውም። ከኃጢአት እንድንበት ዘንድ የምንችለው በመስቀል ላይ የፈሰሰ ክቡር የሆነ የክርስቶስ ኢየሱስ ደም አለ። ስለዚህ ጳውሎስ የሚናገራቸው ያ መስቀል ላይ የፈሰሰው መስቀሉ ላይ የተንጠለጠለው መስቀሉ ላይ የሞተው የኃጢአት መዳኛ ሊሰጥ። ስለዚህ ድነታችሁ ወይም የዳናችሁት በፈሰሰ ደም ነው፣ በመስቀል ላይ በተሰራ ስራ ነው እያለ ጳውሎስ ይናገራቸዋል። ምክንያቱም እዛው ላይ እንኳን የነበሩበትን ህይወት የቀደመውን ህይወት ይናገራቸውና እዚህኛው ላይ ግን መጥቶ የሚያጸናላቸው ከዛ ህይወት ከጨለማ እግዚአብሔር ከሌለበት ከእግዚአብሔር ርቃችሁ ከነበረበት አሁን ወደ እግዚአብሔር መግባት የቻላችሁት ክርስቶስ ኢየሱስ በመስቀል ላይ በሞተው ክርስቶስ ኢየሱስ በመስቀል ላይ በተንጠለጠለው ነው። ምክንያቱም መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል የተባለበት። ስለዚህ ለኃጢአታችን የሰጠው ለመዳኛችን የሰጠው ልጁን ክርስቶስ ኢየሱስን ነው ማለት ነው። ትልቁ ነገር ከዚህ መልእክት ከሌሎችም መልእክቶች ውስጥ የምንረዳው ከኃጢአት የምንድንበት ሌላ መዳኛ የለም። ሰው ከኃጢአት ሊድን የሚችለው ሰው ከዘላለም ቁጣ ሊያመልጥ የሚችለው ሰው ከዘላለም በደል ሊድንና ሊያመልጥ የሚችለው በክርስቶስ ኢየሱስ ብቻ ነው። ጳውሎስ የሚናገረው ያንን መልእክት ነው ማለት ነው። እዚህ ውስጥ የዳናችሁት በመስቀሉ ላይ በፈሰሰው ደም ነው፣ በእርሱ በኩል ከራሱ ጋር ምን ብሏቸዋል? አስታርቋቸዋል። እግዚአብሔር እርቅን ያደረገው ራሱ ነው። ከራሱ ጋር ያስታረቃችሁ እግዚአብሔር ነው እያለ ጳውሎስ በሚገባቸው መንገድ ይናገራቸዋል። ሮሜ ምዕራፍ 5 ቁጥር 12 እና 14 ላይ ሲናገር ኃጢአት በአንድ ሰው በኩል ወደ ዓለም ገባ ይላል። ስለ ኃጢአት በአንድ በኩል ወደ ዓለም ገባ፣ ሰው ሁሉ ምን ሆነ ይላል? ኃጢአተኛ ሆነ ይላል። ነገር ግን ህይወት የዘላለም ህይወት በማ በኩል ነው የሚለው? በአንዱ በክርስቶስ ኢየሱስ በሁለተኛው አዳም በኩል የዘላለም ድነት የዘላለም ህይወት እንደገባ ጳውሎስ በመልእክቶች ውስጥ ይናገራል ማለት ነው። የመጀመሪያው አዳም ባለመታዘዝ ምንን አምጥቷል? ውድቀትን አምጥቷል። የመጀመሪያው አዳም ባለመታዘዝ ምንን አምጥቷል? ሞትን አምጥቷል። የመጀመሪያው አዳም ባለመታዘዝ ምንን አምጥቷል? የእግዚአብሔርን ቁጣ አምጥቷል። ይሄኛው አዳም ወይም ኢየሱስ ክርስቶስ ግን ምንን ያመጣው? የዘላለም ህይወትን ያመጣው፣ እርቅን ነው ያመጣው። ወደ እግዚአብሔር እንድንገባ የጎደለንን ክብር የጎደለንን ጽድቅ ማመለሰልን ማለት ነው። ኢየሱስ ክርስቶስ መለሰልን ማለት ነው። ስለዚህ ምኑን አስቡ ነው የሚላቸው የቆላስያስን አማኞች? መስቀሉን አስቡ። መስቀል ላይ የፈሰሰውን ደም አስቡ። መስቀል ላይ ያለውን መከራ፣ መስቀል ላይ ያለውን ጭንቀት አስቡ። መስቀል ላይ የተሰራው ስራ እናንተን ለማዳን ነው እያለ ይናገራል። ስለዚህ ምን እናስብ ምን እንረዳ ከተባለ የተሰራለን ስራ መስቀል ላይ የተደረገው ድነት እኛን ለማዳን ነው። እኛ ኃጢአተኞች ጳውሎስ በቆሮንቶስ ላይ ሲናገር እኮ ምናችንን ወሰደ ነው የሚለው? ኃጢአታችንን ወሰደ ነው የሚለው አይደለ? ከዛ የእርሱን ጽድቅ ሰጠን ነው የሚለው። እኛ አሁን በእግዚአብሔር ፊት የምንቆምበት ጽድቅ በመስቀሉ ላይ በሰራልን የማዳኑ ስራ እንደሆነ እዚሁ ክፍል ላይ የሚናገርበት ሐሳብ ነው። ለዛም ነው ስለ ኃጢአት እኮ ሲናገር አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ሄዳችሁ ስትመለከቱ እኮ ኃጢአት ምንድነው ይላል? አመጽ ነው ይላል። ኃጢአት ምንድነው? አመጽ ነው። አመጽ ደግሞ አለመታዘዝ ነው፣ እንቢተኝነት ነው፣ እልህኝነት ነው። አልፈልግም አልገዛም ባይነት ነው። ስለዚህ ከዚህ አመጽ ከዚህ ቁጣ አልታዘዝ አልገዛ ያለውን ሰው ነገር ግን ታዞ የአባቱን ፍቃድ አድርጎ ጽዋውን ጠጥቶ እስከ ሞት ድረስ ሂዱ የታደገን ማን ነው?
ክርስቶስ ኢየሱስ ነው። ስለዚህ እሱ የኃጢአታችን ምንድነው? መዳኛ ነው። እሱ ምንድነው? የዘላለም ሕይወት ማግኛችን ነው። እሱ ምንድነው? እረፍታችን ነው። ከእርሱ ውጪ ምን የለም ነው? ሌላ መዳኛ የለም፣ ሌላ መድኃኒት የለም። ያንን ነው ጳውሎስ በመልእክቶቹ ውስጥም የሚያስቀምጠው ማለት ነው። እንግዲህ ኃጢአት ምን ያህል ክፉ እንደሆነ የምንመለከተው ሐሳብ ነው ማለት ነው። እዚሁ ቆላስይስ ምዕራፍ 1 ከቁጥር 21 አንስቶ እስከ 22 ውስጥ ሲናገር ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁ ምን ነበራችሁ ይላል? ጠላቶች ነበራችሁ ይላል። ከማን የተለያችሁ? ከእግዚአብሔር የተለያችሁ። ከዛስ ጠላቶች ነበራችሁ ይላል። አሁን ግን ምን ሆናችሁ? ቅዱስ አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል ምን አላችሁ? አስታረቃችሁ ይላል። ስለዚህ እርቃችን በማ በኩል ነው ማለት ነው? በክርስቶስ ኢየሱስ በኩል ውስጥ ነው ማለት ነው። እርቅ ያገኘነው በክርስቶስ ኢየሱስ የመሞት ሥራ ውስጥ። ቀድሞ ምን ነበራችሁ? ርቃችሁ ነበር። አሁን ግን ቀርባችኋል። በማ ሲባል በክርስቶስ። እንግዲህ ለዚህ ነው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ሲናገር ከድቅድቅ ጨለማ ወደሚደንቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጣችሁ ነው የሚለው። ቅዱስ ሕዝብ፣ ለርስቱ የተለየ ወገን እያለ ይናገራል። እንግዲህ ከድቅድቅ ጨለማ ከዛ ከጨለማ ጠርቶ ወደ ራሱ መንግስት ያስገባን፣ ካህናት ያደረገን፣ ቅዱስ ሕዝብ ያደረገን፣ ለርስቱ የለየን ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ጳውሎስ የሚናገረው አስቡ፣ ቀድሞ የነበራችሁበትን ህይወት ተመልከቱ። ቀድሞ የነበራችሁበት ህይወት ማን እንደነበራችሁ፣ ምን እንደነበራችሁ። አሁን ግን ታረቃችሁ። ከማጋ? ከአብ ጋር ታረቃችሁ። ከማጋ? ከእግዚአብሔር ጋር ታረቃችሁ። እንዴት ሲባል ክርስቶስ ኢየሱስ መስቀል ላይ በሰራው ስራ፣ ክርስቶስ ኢየሱስ መስቀል ላይ በሞተው ሞት እናንተ ምን ሆናችኋል? ታርቃችኋል እያለ ይናገራል። እንግዲህ ሌላ መዳኛ፣ ሌላ ማምለጫ፣ ሌላ እረፍት የለም። ትልቁ ነገር ከእግዚአብሔር ጋር የምንታረቅበት በልጁ በክርስቶስ ኢየሱስ ነው ማለት ነው። በጣም ትልቁ ነገር ማወቅ ያለብንና መረዳት ያለብን ነገር ፍጥረት ሁሉ በክርስቶስ ኢየሱስ ከእግዚአብሔር ጋር መታረቂያው መንገዱ ኢየሱስ እንደሆነ ነው። ከክርስቶስ ውጪ ግን ሌላ መታረቂያ፣ ከክርስቶስ ኢየሱስ ውጪ ግን ሌላ መዳኛ በፍጹም የለም። መጽሐፍ ቅዱስ ያንንም አያስቀምጥም። ጳውሎስ ብቻ ሳይሆን ሁሉም ሐዋርያቶች ማለት እንችላለን የሚያመለክቱት የሚናገሩት መዳኛው ክርስቶስ ኢየሱስ እንደሆነ ነው። ስለዚህ ከዚህ የምንማረው ነገር ምንድን ነው? እንግዲህ ከቀደመው ሐሳብ አይተናል፣ በክርስቶስ ኢየሱስ እርቅ እንዳገኘን። አሁን ደግሞ በዚህኛው ያየነው የተመለከትናቸው ሐሳቦች መዳኛችን፣ ማምለጫችን ኢየሱስ እንደሆነ፣ እርቅን የምናገኝበት ክርስቶስ እንደሆነ የምንማርበት መልእክት ነው ማለት ነው። እስካሁን በነበረው በዚህ ክፍል ውስጥም እንዳያችሁት የክርስቶስ ኢየሱስ ከእግዚአብሔር አብ ጋር መታረቂያችን ክርስቶስ ኢየሱስ እንደሆነ፣ ደግሞ በቀጣይ ደግሞ ክርስቶስን ማዕከል ያደረገ ስብከትን የምንመለከትበት ይሆናል። ስለተከታተላችሁኝ፣ አብራችሁኝ ስለነበራችሁ የሰማይ አምላክ እግዚአብሔር አብዝቶ ይባርካችሁ። ተባረኩ።